ኢትዮጵያና ታንታለም ዓለምን የሚመግብ ድንቅ ሀብት። ስልክዎን አንስተው ስክሪኑን ሲነኩ፣ ኮምፒውተርዎን ሲከፍቱ ወይም መኪናው ሲነሳ ፈጽሞ እያሰቡት ይሆናል። ከኢትዮጵያ ምድር ስር የወጣው ብርቅዬ ማዕድን እነዚህን ሁሉ ቴክኖሎጂዎች እያንቀሳቀሰ እንደሆነ እንኳን ደህና መጡ። ዛሬ ስለ ኢትዮጵያ ከፍተኛ የኢኮኖሚ አቅም ካላቸው ማዕድናት አንዱ ታንታለም እናወራለን። ታንታለም ምንድን ነው? ታንታለም አቶሚክ ቁጥሩ 73 የሆነ ሰማያዊ ግራጫ ቀለም ያለው እጅግ ጠንካራና ሙቀትን እጅግ የሚቋቋም ብርቅዬ ብረት ነው። ምን አይነት ፋይዳ አለው? በስልኮችና ኮምፒውተሮች ውስጥ በካፓሲተር ምርት ውስጥ ወሳኝ ሚና ይጫወታል። የጄት አውሮፕላን ሞተሮች ከፍተኛ ሙቀት በሚፈጠርባቸው ቦታዎች ጥቅም ላይ ይውላል። ሕክምና፣ ለቀዶ ጥገና መሳሪያዎችና የሰውነት ውስጥ ተከላዎች ኢምፕላንትስ ያገለግላል። በባትሪ ቴክኖሎጂ ዘመናዊ የኃይል ማጠራቀሚያ ስርዓቶች ውስጥ ቁልፍ ሚና አለው። ታንታለም ዋነኛ አጠቃቀሙ ካፓሲተሮችን ለማምረት ሲሆን እነዚህ ካፓሲተሮች ሞባይሎችን፣ ኮምፒውተሮችን፣ የቤት ውስጥ ኤሌክትሮኖችን እና ካሜራዎችን ለማሰራት ያስፈልጋሉ። ኢትዮጵያ የት ትቆማለች? ወዳጆቼ፣ ኢትዮጵያ ከዓለም ትልቁ የታንታለም ክምችቶች አንዱን ይዛለች። ብዙዎቻችን ሳናውቅ ማለት ነው። ኢትዮጵያ ከዓለም ዋነኛ የታንታለም አምራች ሀገሮች አንዷ ስትሆን ዋና ምንጩ ደቡብ ኢትዮጵያ ውስጥ የሚገኘው የቃንጥቻ ማዕድን ቦታ ነው። ታንታለም የሚቆፈርባቸው አገሮች ኮንጎ፣ ኮሎምቢያ፣ ሩዋንዳ፣ አውስትራሊያ፣ ብራዚል፣ ቻይና፣ ኢትዮጵያ፣ ሞዛምቢክ እና ኬንያ ያካትታሉ። የቃንጥቻ ማዕድን ቦታ ዓለምን ያስደነቀ ሀብት። የቃንጥቻ ማዕድን ቦታ የሚገኘው በደቡብ ኢትዮጵያ ኦሮሚያ ክልል ውስጥ ሲሆን ከአገሪቱ ትልቁ የታንታለም ክምችቶች አንዱ ነው። የሚገመተው ክምችት 116 ሚሊዮን ቶን ማዕድን ሲሆን ከዚህ 0.02% ታንታለም ይይዛል። አካባቢው ማዕድን ቦታው ከአዲስ አበባ 550 ኪሎ ሜትር ደቡብ ርቀት ላይ በአዶላ አካባቢ ይገኛል። ስፋቱ ታንታለምና ኒዮቢየም የሚገኙበት የቃንጥቻ ቀለበት ቃንጥቻ ቤልት ከ100 ኪሎ ሜትር በላይ ርዝመት ያለው ሲሆን ከ250 ካሬ ኪሎ ሜትር በላይ ስፋት ይሸፍናል። ምን ያህል ሀብት አለ? የቃንጥቻ ማዕድን ቦታ 17000 ቶን የሚገመት የታንታለም ክምችት አለው። እናም ባሉት 15 ዓመታት ውስጥ 9000 ቶን የሚሸጥ ታንታለም ለማምረት አቅም አለው ተብሎ ይገመታል። ኢትዮጵያ በዓለም ደረጃ የሚወዳደሩ የታንታለም ክምችቶች አላት። ከእነዚህ ጋር ሊወዳደሩ የሚችሉት አውስትራሊያ፣ ብራዚል፣ ካናዳ እና ሞዛምቢክ ብቻ ናቸው። ይህ ማለት ኢትዮጵያ በዚህ ብርቅዬ ማዕድን ክምችት ከዓለም ቀዳሚ አገሮች ተርታ ትሰለፋለች። ሶስቱ የማዕድናት አይነቶች። በቃንጥቻ ቀለበት 3 አይነት ማዕድናት ተለይተዋል። ዋናው ማዕድን ፕራይመሪ ኦር ታንታሊት ያለበት ግራናይት ፔግማታይት፣ ይህ በዓለም ደረጃ የሚወዳደር ክምችት ነው። ላትሪቲክ አይነት ላትሪቲክ ኦር ከፔግማታይቱ ላይ በዝናብና በሙቀት ምክንያት የተፈጠረ ማዕድን ሽፋን ነው። የወንዝ ዳር ማዕድን አሉቪያል ኦር ከፍ ያለ ጥረት ያለው ታንታለምና ኒዮቢየም ይዘዋል። ለምን ቁፋሮ በሙሉ አቅሙ አልተደረሰበትም? ኢትዮጵያ ከሰል፣ ኦፓል፣ ካኦሊን፣ ብረት፣ ሶዳሽ እና ታንታለም ክምችቶች ቢኖሯትም ወርቅ ብቻ በትልቁ ደረጃ ይቆፈራል። የዓለም ዋጋ ገበያ መዋዠቅ፣ የመሰረተ ልማት ጉድለት እና የስነ ምህዳር ጥበቃ ጉዳዮች ዋነኛዎቹ ተግዳሮቶች ናቸው። ወደፊቱ እድሉ ምን ይመስላል? ቴክኖሎጂ እያደገ ሲሄድ የታንታለም ቁልፍ ሚና ይቀጥላል። ከዲቫይሶች ቅነሳ ሚኒያቹራይዜሽን ጀምሮ ረጅም የባትሪ ዕድሜ እና የተሻሻለ አፈጻጸም ለማምጣት ታንታለም ወሳኝ ነው። ኢትዮጵያ ያልተነካ ሰፊ እና ልዩ የማዕድን ሀብት
ለኢንቨስተሮች ሰፊ አቅም ያቀርባል። ታንታለምን ጨምሮ ፖታሽ፣ እጹብ የከበሩ ድንጋዮች ጄምስቶንስ፣ ወርቅ፣ ብረትና ሌሎች ኢንዱስትሪያዊ ማዕድናት ያካትታሉ። ታዲያ ይህ ቪዲዮ ሲያዩ ያሉት ስልክ ምናልባት በኢትዮጵያ ምድር ስር ከወጣው ታንታለም የተሰራ ሊሆን ይችላል። ኢትዮጵያ ይህን ሀብቷን በሙሉ አቅም ተጠቅማ ስትነሳ የምናየው ልማት ሌላ ደረጃ ላይ ይደርሳል። ቪዲዮን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣዩ ዘገባ እንዳያመልጠው። ኢትዮጵያ ይህን ሀብቷን ከዳሰሰች ምን አይነት ኢኮኖሚ የሚኖራት ይመስሎታል? ሀሳቡም ከዚህ በታች ያካፍሉን። ኢትዮጵያ ለዘላለም ትኖር።